በጣም ቀላል የሚጣፍጥ ጤናማ የሆነ ድንች አሰራር ነው ይዤላችሁ የመጣሁት። ሂዳያስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ? ትላንት ከሰራሁት ሩዝ ጋር በተለይ ለምሳቃ በጣም ቆንጆ ነው። እንደምትወዱት ተስፋ አድርጋለሁ። በመጀመሪያ ኦሊቭ ኦይል እናደርጋለን። ከዛ ፓፕሪካ ፓውደር ወይም በርበሬ፣ እርድ እናደርጋለን። ጥቁር ቅመም ወይም ቆንጆ በርበሬ፣ ከሙን እናደርጋለን። ትንሽ ሮዝመሪ እናደርጋለን። ደረቁን የተጠቀምኩት፣ እርጥብ ማድረግ ትችላላችሁ። ጨው አድርገን በደንብ አድርገን እናዋህደዋለን። ካዋሃድነው በኋላ ድንች ተልቅ አድርገን ከትፈን እንደዚህ እናደርግና በደንብ እናዋህደዋለን። ካዋሃድነው በኋላ ኦቨን ቀድሞ ቢያንስ በ220 ዲግሪ ሴልሺየስ የጋለ መሆን አለበት። እንከተውና ለ30 ደቂቃ እስኪበስል እንከተዋለን። 30 ደቂቃ በኋላ ይኸው ድንቻችን በስሎልናል። ከስር ቅመሙ ስለሚቀር ከላይ እንቀባዋለን። ከዛ ትላንት እንዳልኳቸው የሰራሁት ሩዝ ነበር። ምናልባት ካላያችሁት በጣም ቀላል ሩዝ አሰራር ነው። በተለይ ላጤ ሆናችሁ እስኪ የላጤ ምግብ ስሪልኝ ለምትሉ ይሄ ድንችም ሩዙም በጣም ቀላል ነው። ሰርታችሁ ሞክሩት። ምናልባት ኦቭን ከሌላችሁ ድንቹን ቀቅሉትና ከዛ የጨመርኳቸውን ግብአቶች መጥበሻ ላይ ቀላቅላችሁት ከዛ ድንቹን እዛ ላይ ለውሳችሁ ትንሽ እሳት ላይ 1-2 ደቂቃ መጥበስ ትችላላችሁ። በቀላሉ በዛ መልክ ማዘጋጀት ይቻላል። ይሄ ለአዋቂ ምሳቃ ነው። እንደወደዳችሁ ተስፋ አድርጋለሁ። አስተያየታችሁን ጻፉልኝ። ሌላ ስራዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ አትርሱ። ቪዲዮ ላይክ እያደረጋችሁ በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።